በማህበር መቁረብ ይቻላል? በወር አበባ ጊዜ ገብታ እንድትቆርብ የፈቀደ ካህን ክህነቱ ይሻር ይላል። ማን ነው መቁረብ ያለበት? እንዲሁም ደግሞ የእድሜ ገደብስ አለው ወይ? የተበላሸ መድኃኒት የሚሸጥ ፋርማሲ ያለው ግን ቆራቢ ነው። መጀመሪያ ሱቁን ያስተካክል። እንደው ለመቁረብ ቅድመ ዝግጅቱና መቁረብ የማይችልበት ሁኔታስ ምንድነው? ጎረምሳ እንዳይቆርብ ያዘዘው በእውነት ማን ነው? አንዲት ሴት ልጅ የወር አበባ ሲደርስ እንዳትቆርብ ያለው ማን ነው? ከቆረቡ በኋላ በተለይም ደግሞ በእለቱ አፍ በእጅ ይያዛል። ለምንድን ነው የሚያዘው? ቁርባን የሚያቃልል በዝቷል። መቅደሱን የሚያስከብር አንሷል። ስለ መቅደሱ ስለ ስርዓቱ የሚቆረቆር ጠፍቷል። ፍቅረኛሞች አብረው መቁረብ ይችላሉ? ቆራቢነት የብልሃት የጥበበኝነት መገለጫ እንጂ የስንፍና አይደለም። ቆራቢ ሆኖ መደሄት፣ ቆራቢ ሆኖ ሰነፍ መሆን አይገባም፣ አይሄድም። ባልና ሚስትስ ተለያይተው መቁረብ ይችላሉ? ቁርሳቸውን ግጥም አድርገው መጥተው ይቆርቡ። በአንድ ቤተክርስቲያን ላይ ለመቁረብ የቤተክርስቲያኑ ፍቃድ መጠየቅ ያስፈልጋል?